ስትጠራጠሩ ዋሉ ራሳችሁን፣ ስትጠራጠሩ ዋሉ ስሜታችሁን፣ ስትጠራጠሩ ዋሉ። ችግር የለውም። ባልሽን ተጠራጠር፣ ሚስትሽን ተጠራጠር፣ ልጅህን ተጠራጠር፣ አጎታክስን ተጠራጠር፣ ምሰራውን ስራ ተጠራጠር፣ በኪስ ያለውን ገንዘብ ተጠራጠር። ኢየሱስን አትጠራጠር ፕሊዝ። ስለ እግዚአብሔር ኢየሱስን አትጠራጠሩ። ሊያጽድቀኝ ይችል ይሆን ወይ? የኔ ኃጢአት የሱን ጽድቅ ሊበልጠውስ ቢችል፣ የኔ መተላለፍ የሱን መስዋዕት ሊያልፍ ቢችልሳ፣ እኔ ደካማውን በእውነት በዚያ መስዋዕት እግዚአብሔር ለዘላለም ተቀብሎኛልን? እውነት አንዴ ለዘላለም ጸድቄያለሁ። የሆነ አገልጋይ በቀደም እንዳይመስልሽ ብሏል ብለ ቆይ እኔ ምለ እሺ፣ የሆነ አገልጋይ ተነሳና የዳናችሁ እንዳይመስላችሁ ልጠፉም ትችላላችሁ አለ። እሺ አለ፣ አመንከው እና ልጠፉ ትችላለህ ስላለ ምን ልታረግ አሰብክ? አይ ማለት ምን ልታረግ አሰብክ? አቤት ምን ልታረግ? እሺ አንተ እንግዲህ ወንድ ነህ፣ ጀግና አይደለ? ምን ልታረግ አሰብክ? ከቀረበልህ መስዋዕት የሚበልጥ ምን ልታቀርብ አሰብክ? ከሞተው በላይ ምን ልታረግ አሰብክ? ከኢየሱስ ቅድስና በላይ ምን ልትሆን አሰብክ? ጽድቁ ነው ጽድቅ ይሆነልህ። ከእርሱ ጽድቅ በላይ ኧረ ቆይ ይሁንልህ፣ እድል ይሰጥህ፣ ጊዜ ይሰጥህ። አይደለም መስማትና ማመን፣ ኧረ ሰበከው ልበል። ይቅር ይበልህና እግዚአብሔር ይገስጽህና፣ ግን በኢየሱስ መስዋዕት ላይ ምን ልጨምር አስበህ ነው? እሺ ይሁንልህ፣ ይሁንልህ። እሱ በቂ አይደለም፣ አንተም ያንተን አስተዋጽኦ ማድረግ አለ። እሺ ይሁን ጥሩ ነው። ምን ልታረግ አሰብክ? እስቲ ንገረን። እስቲ ራስን እንዴት ነው ልታጸድቅ ያሰብከው? እስቲ ከርሱ ከተቆጠረልህ ጽድቅ በላይ ምን ልታስቆጥር አስበሃል? እኛ የወጣንበትም ሰፈር አልተቻለም። አሉልህ ጫካ ውስጥ እንደ ግንድ ቆመው ሰው አይመስሉም፣ ዛፍ ነው የሚመስሉት። እላያቸው ላይ ምናምን በቅሎ እየጸለዩ ነው። ምን አድነኝ፣ መንግስትን አትንሳኝ፣ እባክህ የዘላለም ሕይወት ስጠኝ እያሉ እና እንደነሱ ልትሞክር ታስባለህ? ብትሞክር እነሱ ጋር ብትደርስ ነው። እነሱም ግን እንዲህ ያሉ ነው፣ እባክህ አድነኝ፣ የዘላለም ሕይወት ስጠኝ። መጽሐፉ ለሚያምን ሁሉ እምነቱ ጽድቅ ሆኖ ይቆጠርለታል አለ። ይሄን የኪዳን ደም ለምን ትረግጣለህ? ይሄን የጸጋ መንፈስ ለምን ታክፋፋለህ? ለሆኑ ፓስተሮች፣ ለሆኑ ጴንጤዎች፣ ለሆኑ ቄሶች፣ ለሆኑ አገልጋዮች፣ ለሆኑ ጳጳሳት፣ ለሆኑ ሸከና ኖ ስጋ ናቸው፣ ሟች ናቸው። አፈር ይለብሳሉ፣ ይቀበራሉ፣ ይሞታሉ፣ ብል ይበላቸዋል። መስዋዕቱ ግን እግዚአብሔር ረክቶበት ጨርሷል። አብረክቷል።